ሰላም ጤና ይስጥልን ውድ የፊደል ቲዩብ ተከታዮች፣ በዛሬው ፕሮግራም የሜታ ከሞት በኋላ የሚቀጥል የማህበራዊ ሚዲያ ተሳትፎን የሚያስችል ትግበራ ላይ እንነጋገራለን። ያው የፌስቡክ እና ኢንስታግራም እናት ኩባንያ የሆነው ሜታ ተጠቃሚዎች ከዚህ ዓለም በሞት ከተለዩ በኋላም ቢሆን የነሱን ድምጽ ያጻጻፍ ስልትና ጠቅላላ ባህሪ በመኮረጅ በማህበራዊ ሚዲያ ላይ በህይወት እንዲቆዩ የሚያደርግ አዲስ ቴክኖሎጂ ባለቤት ሆኗል። ቴክኖሎጂው እንዴት ይሰራል ስንል እንግዲህ እንደ ኢሮፒያን አቆጣጠር በ2023 የተመዘገበውና በቅርቡ የፈጠራ መብት ወይንም ፓተንት የተሰጠው ይህ ቴክኖሎጂ ሰው ሰራሽ አስተውሎትን ወይንም አርቲፊሻል ኢንተለጀንስን በመጠቀም የግለሰቡን ዲጂታል አምሳያ ይፈጥራል። ቴክኖሎጂው ግለሰቡ በህይወት እያለ የጻፋቸውን ጽሑፎች፣ አስተያየቶች እና የግል መልእክቶች ያጠናል። የተጠቃሚውን ልዩ የቋንቋ አጠቃቀም የሚከተል የቋንቋ ሞዴልም ይቀርጻል። ከዛም ተጠቃሚው በሌለበት አዳዲስ ጽሑፎችን ማጋራት፣ ለጓደኞች ምላሽ መስጠትና በውስጥ መስመር ማውራት ይችላል ተብሏል። ከዚህም ባለፈ የሟቹን ድምጽና ምስል በመጠቀም የቪዲዮ ጥሪዎቹን የማድረግ አቅም እንዳለው በሰነዱ ላይ ተመልክቷል። የኩባንያው የቴክኖሎጂ ዋና ኦፊሰር አንድሪው ቦስወርዝ በፈጣሪነት የተመዘገቡበት ይህ ፕሮጀክት በብዙዎች ዘንድ ስጋትን ቢፈጥርም የኩባንያው ቃል አቀባይ ለቢዝነስ ኢንሳይደር እንደተናገሩት ኩባንያው በአሁኑ ወቅት ይህንን ቴክኖሎጂ ወደ ስራ ለማስገባት ምንም አይነት እቅድ የለውም። የፈጠራ መብቱ የተመዘገበው ሐሳቡ በሌሎች እንዳይወሰድ ጥበቃ ለማድረግ ብቻም እንደሆነ ገልጸዋል። ቴክኖሎጂው ይፋ መደረጉን ተከትሎ ከሊቃውንትና ከስነ ልቦና ባለሙያዎች ጠንካራ ትችት እየቀረበበት ይገኛል። ዋና ዋናዎቹ ስጋቶች የሚከተሉት ናቸው። አንደኛው የሀዘን ሂደትን ያስተጓጉላል ተብሎ ይታሰባል። እንግዲህ ቤተሰቦች የሚወዱትን ሰው በሞት ሲያጡ ሊያልፉበት የሚገባውን የተፈጥሮ የሀዘን ሂደት ቴክኖሎጂው ሊያሰናክል ይችላል የሚል ስጋት አለ። ሌላኛው የሰብአዊነት ጉዳይ ነው። ሜታ ተጠቃሚዎች ከሞቱም በኋላ በማህበራዊ ሚዲያው ላይ የሚኖረውን የሰዎች እንቅስቃሴ ወይንም ኢንጌጅመንት ላለማቀዝቀዝ ሲል የሰውን ልጅ ሞት ለንግድ መጠቀሚያ ሊያደርገው ነው የሚል ወቀሳም እየቀረበበት ይገኛል። ይህ ዲጂታል መቃብር ተብሎ የተፈረጀው ቴክኖሎጂ ወደፊት የሰውን ልጅ ህይወትና ሞት ትርጉም ምን ሊያደርገው እንደሚችል አሁንም አነጋጋሪነቱ ቀጥሏል።